ሬድ ፍላግ ብዬ ባነሳሁት ቪዲዮ ላይ አንድ ፖይንት አንስቼ ነበረ። ልጆቻችሁ ማስተር ያደርጓቸውን ክህሎቶች እንደገና መርሳት ከጀመሩት ሬድ ፍላግ ብያችሁ ነበርና ላይክ ሽንቱን መሽናት ያቆመ ልጅ እንደገና መሽናት ከጀመረ፣ ልብስ በደንብ የሚለብስ ልጅ መልበስ እንደገና ካቃተው ብዬ ጠቅሼ ነበርና አንድ እናት ኮሜንት ላይ እንደምታዩት የ2 ዓመት ልጇ እንደገና ሽንት እንግዲህ አልጋ ላይ መሽናት ጀመረ። እሷ ደግሞ አራስ እንደሆነች 2 ልጆች እናት ሆና አራስ እንደሆነች ይገልጻልናለች። እና እዚህ ጋር እንግዲህ በዋናነት መፍትሄ ያለው እጅሽ ላይ ነው። ለምንድነው ይህን እያመጣ ያለው የሚለው መመርመር ያለብሽ አንቺ ነሽ። አዲስ ነገር ህይወት ውስጥ የተፈጠረውን ነገር አንቺ መመርመር አለብሽ። ግን ከነገርሽን ስቶሪ ተነስቼ የሚሰማኝ ነገር ልንገርሽ። እንግዲህ የ2 ዓመት ህፃን ልጅ ገና ያንቺን ፉል አቴንሽን ያንቺን ኬር ያንቺን እንክብካቤ የሚፈልግበት ታይም ነው ሌላ ልጅ የመጣውና የመተካት ስሜት በሌላ የመቀየር ስሜት ይሰማዋል። ያንን ደግሞ አርቲኩሌት አድርጎ እንደዚህ ሆንኩኝ እኔ እሱ መምጣቱን አይነት ኤክስፕሬሽን ሊነግርሽ አይችልም። እድሜው ያንን ነገር ስለማይፈቅድ መናገር ስለማይችል በባህሪያት ነው ያንን ነገር የሚገልጹት። እነሱ ሳያውቁት ያንን ነገር በጣም ፕሮሰስ እያደረጉት ማለት ነው። የተፈጠረ ነገር አለ። አቴንሽን ቼንጅ አለ። አንቺ ሙሉ ታይምሽ በእርግጠኝነት ከአዲሱ ህፃን ልጅ ላይ ነው የምታደርጊው። የተፈጠሩት አዳዲስ ሩቲኖችም ስትረስ ውስጥ ከተውት ሊሆን ይችላል። ምክንያቱም አንቺ አዲስ ልጅ ከወለድሽ በኋላ ልጅ ማብላት፣ ማጠጣት፣ ልጁን ማጠበቅ የሚፈጠሩ ነገሮች እሱ የነበረውን ነገር ዲስራፕት የሚያደርግ ነገር ነው። እሱ ደግሞ ስትረስ ይፈጥራል። በመጀመሪያ ደረጃ ማድረግ የሌለብሽን ነገሮች እንገርሽ። ይህን ጉዳይ መፍትሄ ለመስጠት ስታስቢ ማድረግ የሌለብሽ ነገር አንደኛ ልጁን ሸም እንዲይዘው ማድረግ የለብሽም። እንዴት ሽንት ትሸናለህ አንተ ትልቅ ልጅ አይደለ እንዴ ምናምን አይነት ንግግር በብዙም አያስፈልግም። የሚቀጣም ወላጅ አለ፣ በጣም የሚያስቀኝ ወላጅ በመቅጣት ነገር የሚያስቆም ይመስለው አለ። እሱንም ማድረግ የለብሽም። ከሌሎች ልጆች ጋር ኮምፔር ማድረግ የለብሽም። እንዴ አንተ እንትና እንደዚህ ፖፖ የተጠቀሙ ሽንት ቤት ገብተው እንትን እያሉ አንተ ጭራሽ የሚባሉ ነገሮች ማቆም አለብሽ። በቃ እንደገና ያንን ነገር እንዲለምድ በቃ በፍጥነት ራሽ ማድረግ የለብሽ። ተመልሶ በቃ ሽንት መሽናት በራሱ እንዲችል ለማድረግም መጣደፍ የለብሽ። ምክንያቱም ያ ደግሞ የሚሰጠው ሌላ ሜሴጅ ስላለ ለልጁ ማለት ነው። ያንን ጭንቀቱ የሚያስወግጅለት የመጀመሪያ ነገር ሪያሹር አድርጊው፣ እንደምትወጂው ንገሪው። አሁንም ለእሱ አቬለብል እንደሆነች ነገር፣ ምክንያቱም እሱ ሌላ ትሬት ብሎ የሚያስበው አካል በህይወቱ መጥቷል። በዛ ምክንያት የሚገባበት ጭንቀት ስላለ አንቺ ሁሌም እንደምትወጂው፣ ሁሌም እሱ እንደሆንሽ፣ ሁሌም ለእሱ ትልቅ ቦታ እንዳለሽ፣ እሱ ለአንቺ ትልቅ ቦታ እንዳለው መግለጽ መቻል አለብሽ። የመጀመሪያው ነው። ሪሊ ደግሞ የምትናገሪው ነገር በተግባር ደግሞ የሚገለጽ መሆኑን እንዲረዳ ደግሞ በቀን 10 ደቂቃም ቢሆን አብረሹ መጽሐፍ ማንበብ ሊሆን ይችላል፣ አብረሹ ቁጭ ብለሽ ማውራት ሊሆን ይችላል። አቅፈሹ ቁጭ ልትይ ትችያለሽ፣ የአዲሱ ህፃን ሳይኖር ማለት ነው። ኦኬ እሱን ይዘሽ ምናምን አይደለም፣ ጀስት ለሱ ብቻ 10 ደቂቃ ልጅሽ ያኛው ህፃኑ ልጅ በተኛበት ሰዓት ሊሆን ይችላል። ይሄኛው ልጅ አቅፈሽ የምታጫውችበት አቬይላብል እንደሆንሽ የምርም በህይወቱ ስቲል ኤግዚስት እያደረግሽ እንደሆነ እንዲረዳ ማለት ነው። ራሱ ላይ ቢሸና ወይ ላይ ሸንቶ ስታዩ ደግሞ እንደዚህ በጣም ፓኒክ አድርገሽ ነው እንዴ ምናምን አንብላሽ በጣም ተረጋጋ መንገድ ሱሪ እርጣለጥዋል በቃ እንቀይረው እንጠባው ሱሪ ምናምን ብትይው አንቺን እንደ ሴፍ ፕሌስ ነው የሚያስብሽ። በጣም በቃ ሪአክሽንሽ ግን በጣም የተጋነነ ከሆነ የምጠብታ ቢሆን ያደረገው ኢቭን ሌላ ውሃ እንኳን ነክቶት እንኳን ቢሆን ያ ነገር ያለው የሚመጣውን ሪአክሽን በማሰብ ይጨነቃል። ይህንንም አታደርጊ። ስለዚህ ዋናው ነገር ልጁ ወደኋላ እየተመለሰ ወይም ይህ ነገር እየጠፋው ሳይሆን በዚህ ምክንያት የተፈጠረ ነገር ነው። ያን ቪዲዮ ሰራላችሁ ሬድ ፍላግ ያልኳችሁ ከጀርባ ያሉ ነገር እንድታገኙት። ምክንያቱም ያ ነገር አድሬስ ከተደረገ ምንም ጥያቄ የለውም እንደገና ኢምፕሩቭ ያደርጋሉ። ስለዚህ ይህንን ሰፖርት እያደረግሽው ሪያሹር እያደረግሽ በቃ ያንቺን ኤግዚስተንስ ያንቺን ለሱ ያለሽን ቫልዩ ያንቺን ጊዜ ያንቺን ፍቅር የምትገልጭበትን መንገድ ማስተካከል አለብሽ። ያንን እያደረግሽ ኢምፕሩቭ ያደርጋል። ግን ይሄ ነገር እንደዚህ በጣም ረዥም ጊዜ የሚቀጥል ማይሻሻል ከሆነ ሜዲካል አቴንሽን ሊፈልግ ይችላል። ዶክተር ጋር መሄድ ይኖርብሽ ይሆናል። ግን ትረስት ሚ እንደዚህ አይነት ነገሮች ኢሞሽናል ነገሮች ስለሆኑ በቀላሉ አድሬስ ማድረግ ትችላለሽ ብዬ አስባለሁ።